አጫሉ በልጅነቱ የሰራቸው ዘፈኖች ለምሳሌ ጌረርሳውን የሰራው እስር ቤት ሆኖ ነው። በጣም የሚገርም ጌረርሳ ቁጥር አንዱ ላይ ያለው ጌረርሳ ወለጋ ጌረርሳ የሚባል አለ። የሚገርም ግጥም ያ ጌረርሳ ደግሞ ነጭ አልነበረም። ቡኒ የሚባል የግጥም አይነት ነበረ ማለት ግልጽ ያልሆነ አብስትራክት የሆነ ማለት ነው። ለምሳሌ ስለ አንድ ነገር ለመናገር በቀጥታ የዛን ነገር ስም ከመጥራት በሌላ ነገር አስመስሎ የመስራት ነገር ነበረ። ያንን ጌረርሳ የጻፈውን ከ21 አመት በታች ሆኖ ነው ቢያንስ ከ16 እስከ 21 አመት ባለው እስር ቤት በነበረበት ጊዜ ነው። ሌላው እዛ ውስጥ መቆየቱም ጠቅሞታል። ሙሉ ጊዜውን ሙዚቃ ላይ ያሳልፋል። መላልሶ ይሰማል፣ መላልሶ ያነባቸዋል፣ መላልሶ ይጽፋል። ከዛ ሲወጣ በቃ ሙሉ ነገር ነው ይዞ የወጣው። በኦሮምኛ ውስጥ አንድ የተለመደ ትግልና አርት አብሮ የሚሄዱበት ነገር አለ። አጫሉ በፍቅር ነው የጀመረው። አስታውሳለሁ ጅማውን ሲሰራ በዚህ ሪትም በዚህ በፍቅር ዘፈን ታወቃለሁ ብሎ ነው የጀመረው። ወቅቱ ኦፍ ኮርስ የፖለቲካ ትኩሳት የነበረበት ወቅት ነው፣ ግን እንደዚህ እንደ መጨረሻዎቹ አካባቢ አልነበረም። ነገር ግን አልበሙ ውስጥ እስር ቤት እያለ የሰራቸው የትግል ዘፈኖች ነበሩ። ስለዚህ ያው አሁንም ካሴት ውስጥ ብናይ በብዛት ያሉት የፍቅር ዘፈኖች ናቸው። አንድ ዘፈን የትግል ዘፈን ካለ ግን አጫሉ ሙሉ ሙዚቀኛ ስለሆነ በአንድ ዘፈን ሌላ ሰው አልበም ሰርቶ ሊያንቀሳቅስ የማይችለውን ነገር ያንቀሳቅስ ነበር። አብሬ አልነበርኩም የዛኔ እንዳጋጣሚ እኔ ለምን እንደቀረው ማለት ስራውን ተነጋግሬ ተስማምቻለሁ። ግን እነሱ ወደ ጅማ ሲሄዱ እኔ ወደ አርሲ አካባቢ ወደ ቦታ ሄጄ ነበር። በስልክ ነው የሰማሁት አደጋው ሲደርስ። አደጋው በጣም መጥፎ ነበር፣ ግን እግዚአብሔር ይመስገን የዛኔ እዚህ ላይ ክላቪክል ቦን የሚባለው ብቻ ነበር የተሰበረው። እሱ ታክሞ ይድናል እና ያው ብዙ አደጋ አልደረሰም፣ ግን መጥፎ ነበር። መኪኖቹን ሁኔታ ምናምን ስታይ ሰው ከዛ ውስጥ ይወጣል ብለሽ አትገምጪም። እንደዛ ብዙ ሰው ያው የአካል ጉዳት ብቻ ደርሶባቸው ወጣው ነበር። ከዛ ውጪ የአማርኛም ያዳምጣል፣ የአፍሪካ ሙዚቃዎችን እንግሊዘኛም ያዳምጣል። ግን በጣም የተለየ ቦታ የሚሰጣቸው የኦሮምኛ የድሮ ስራዎች ለዚህ ትግል ጥንስስ ናቸው። ብዙዎቹ የፍቅር ዘፈን አይደሉም። የፍቅርም ቢሆኑ የሆነ አብስትራክት ነገር ይኖራቸዋል። ለዛ የተለየ ቦታ ነበረው አጫሉ። ይኑማንቲክስ ማለኩ ለቶ አሹፌም በዳሎኒንጋ ቢሱ ይኑማረፌ ማለያ ለሚ ተኩማ ዳቡና መራፊዙ ከኔ ከጎባ ኮርማ ከሚል ዘፈን ላይ ነው የተቆረጠው። ጌረርሳውም ሪትሙም ማለት ነው። ግን አሁን እኔ እሱን ደግሜ ብሰራው የሱ አይነት ስራ ስላለኝ እንደገና አጫሉ በጣም ስለወደደው ጆቴኮ አንሲዱ ብሎ ነው ሲጠይቀኝ እኔ ልሞትልህ ብሎ ነው የጠየቀኝ። ስለዚህ እምቢ የሚባል ነገር አልነበረውም። ያው ሰጠሁት። ግን እኔ ከሰጠሁት በኋላ ያሻሻላቸው ነገሮች አሉ። ቀጥሎ ዋይን ኬኛ ነው የሚለው የኛ ነገር ነው የሚለው ሜቢ የኛው ፖለቲካል ይዘት አለው። ነገር ግን አሁንም ውስጡን ገብተሽ ስታዩ ከ10 ምናምን ሙዚቃዎች ውስጥ የተወሰኑት ናቸው ፖለቲካዎች። የፍቅር ዘፈን አለው፣ በብዛት አለው የፍቅር ዘፈን በጣም የሚወደዱ። ህዝቡ ያለበትን ትኩሳት በወቅቱ ህዝቡ ፍቅር ነው የሚፈልገው ወይስ ፖለቲካ ነው የሚፈልገው የሚለው ነገር ነው እንጂ ፖለቲካዎቹን ከማል መርጦ የወሰደው ህዝቡ በወቅቱ ያለበት ትኩሳት ነው የህዝቡ እንጂ በቁጥር እናስቀምጥ ቢባል አይገናኙም። የፍቅር ዘፈን ነው በብዛት የሚሰራው። ለምሳሌ አሁን ሚሊኒየም አዳራሽ የሰራውን ጌረርሳ ቁጭ ብሎ ካሴቱ ላይ ያስገባው አይደለም፣ መንገድ እየሄደ በሆነ ነገር ተናዶ የጻፈው ነው። ወደ ምስራቅ እየሄደ ለሆነ እርዳታ ያው በስልክ አንዳንድ ነገሮች ሲነገሩት የተጎዱ ሰዎችን ሲያይ በዛ ንዴት የጻፈው ነው። አጫሉ አሁን ስለ ፖለቲካ ሲያወራ አይተሽ፣ ስለ ፖለቲካ ሲዘፍን አይተሽ፣ የሆነ ቦታ ላይ አንድ ነገር ሲቃወም አይተሽ ከዚህ መንፈስ ውስጥ ወጥቶ ሰው ያስቃል አይደለም ለራሱ ይስቃል ብለሽ አትጠብቂም። ግን ከዛ ደግሞ ወጥቶ ወደዚህኛው ወደ ማህበራዊ ህይወቱ ሲመጣ አጫሉ በጣም አስቂ ነው፣ በጣም ኮሜዲ ነው፣ በጣም ተናጋሪ ነው። በህይወቴ ውስጥ ማረሳው እሱ ከተረበኝ ውስጥ እኔ አላስታውስም የሆነ ነገር ተርቤው አናድጄዋለሁ መሰለኝ እና ያንን ረስተን ስለ ድሮ ስርዓት እናወራለን።
ስለ ባሪያ ሽያጭ ምናምን ነገር እዚህ አምቦ አካባቢ የሆነ ባሪያ የሚሸጥበት ቦታ አለ መሰለኝ ወደ ግንደ በረት መስመር ላይ ስለዛ ታሪክ እያወራን እሱ ቅድም ተናዶ ነበር በመሃል ገብቶ ያ ስርዓት እንኳን ወደቀ አለኝ እንዴት ስለው ባይወድቅ ኖሮ ዛሬ አንተ ነበር መነግደው ነገር ብሎ በዚህ አስቸጋሪ ባህሪ አሁን አንተን መነገድ በጣም ከባድ ነው ሁሌ ያስታወስኩ መስቀው ነው በጣም ተናጋሪ ነው አጫሉ ለሰዎች ያደረገው ነገር ብዙ ነው ከአምቦ ይዟቸው መጥቶ እዚህ ሀገር አስለምዶ ቤት ተከራይቶ አብሮ ፍራሽ ላይ የተኙ ምን ብሎ ስንት ሰው ራሱን ችሎ ዛሬ የሚኖር አለ ወደ ሙዚቃው የሚገባ አለ በሌላ ፊልድን ተሰማርቶ ራሱን ችሎ የሚኖር ሰው አለ ሀገር ውስጥ ብዙ ኮንሰርት አብረን አልሰራንም እዚህ አሁን ቅርብ ጊዜ ነው እንጂ አልሰራም አጫሉ ብዙ እኮ እዚህ አልሰራም ያው ውጪ ነው የሚሰራው በተገኘው አጋጣሚ ቪዛ ካገኘንበት ጊዜ ጀምሮ እና ለረጅም ጊዜ ካሴት ወጥቶ ብዙ ቅና ያለው መድረክ መስራት አንችልም ነበር ያው ከዚህ ደብቄ ይዤ ሌላ ቦታ ማሰራበት ምናምን ነገር ቦታ ነበር ዝም ብለን አንድ ራሳችን ለመቻል እሱ እንደሚመጣ ሳይታወቅ ሁሉ የሆነ በውስጥ እንትን አድርጌ ማለት ነው ከዛ ውጪ ግን ውጪ ነው የሰራነው ያው የመጀመሪያው የአሜሪካ ኮንሰርት ነው ያው አራት ሆነን ነው ከዚህ ነው ኦሮሚያ ትያ የሚል ስያሜ ያጫሉ ዘፈን ነው በሱ ሰይመን ብዙ ሀገር ዞርን ብዙ ኮንሰርት ሰራን በጣም ስኬት ነበር በጣም ጥሩ ነበር ወደ 20 ምናምን ሀገር ነው ዞርን ስቴት ነው ዞርን የሰራነው ከዛ ወደ አውሮፓ ነው ያለፍነው ወደ አውሮፓ አልፈን አውሮፓን ብዙ መድረክ ሰራን ከአውሮፓ ተመልሰን ወደዚህ መጣን አትምጡ እየተባልን ተመልሰን መጣን አሜሪካ ነው አይቤት ሄደን ነበር የመጀመሪያ ቀን ስራዎቹን እየዘፈነለት በጣም ያንተ አድናቂ ነኝ ስራዎችን ከድሮ ጀምሮ ምናምን ብሎ ሲነግረው ሰምቻለሁ ጥያቄ ልክ ካልሆነ መልስ ልክ አይሆንም ከዛ ተነስቶ አጫሉ ልክ ያልሆኑ ነገሮችን ሊናገር ይችላል አጥማቂ አክቲቪስቶች አጥማቂ ፖለቲከኞች አሉ አንድ ሰው የሌለው ማንነቱን በራሳቸው አጥምቀው እነሱ በሚፈልጉት መንገድ የነሱን አላማ በሚያሳኩበት መንገድ አጥምቀው ሌላ ስም አንቺ ማታውቂውን አይደንቲቲ ማንነት ይሰጡሻል እኔ በጣም የሚገርመኝ ኦሮሞ በአድዋ ድል ውስጥ ድርሻ እንዳለው ያጫሉን ያልጮክ ብሎ የተናገረ ሰው የለም ካጫሉ በላይ ግን የሚያቃል ይሄን ጉዳይ የኢትዮጵያን ድንበር ዙሪያን ዞረን ብንቆፍር የኦሮሞ አጥንት የሌለበት ቦታ የለም ብሎ የተናገረው አጫሉ ነው ስናወራ ካጫሉ ጋራ ስለ ኤርትራ እንቆጫለን ዛሬ መልሰን ኢትዮጵያ ላይ እናድርጋት አንችልም ኦፍ ኮርስ ራሷን የቻለች ሀገር ነች ባይሆን ኖሮ ብለን እንኳን ሌላውን ኢትዮጵያ ልናገልና ኦሮሞ የሚል ነገር ብቻ ለሚዝ ቀርቶ ስለ ኤርትራ እንቆጫለን አጫሉ ማይስማማበት ኢትዮጵያዊነት ኦሮሞነትን የሚውጥ ኢትዮጵያኒዝም አይቀበልም አጫሉ በተመሳሳይ ሰዓት ኢትዮጵያዊነትን የሚክድ ኦሮሞነትም አይቀበልም በሁሉም ዘፈኖች ውስጥ ስለ ህብረ ብሔራዊነት ስለ አንድነት ሲያቀነቀን የኖረ ሰው ነው እንደ አጫሉ ፊት ወጥቼ ስለማልናገር ሊሆን ይችላል ጥሩ ኢትዮጵያዊ ብለው ሰዎች እኔን ሲያመግዙኝ ሰማለሁ አጫሉ ከኔ የተሻለ ጥሩ ኢትዮጵያዊ ነው በኢትዮጵያ ጉዳይ ላይ ግን ምን አይነት ኢትዮጵያ የሚለው ላይ መስማማት ባህልሽን ሃይማኖትሽን ማንነትሽን የምትነካ ኢትዮጵያ ነው የሚጠላው አጫሉ ከዛ ውጪ ግን በዚህ ሀገር ግንባታ ውስጥ ኦሮሞ ተሳትፏል በዚህ ሀገር ነጻነት ውስጥ ኦሮሞ ተዋግቷል በዚህ ሀገር ድንበር ጥበቃ ውስጥ ኦሮሞ ነበረበት ብሎ የመጨረሻው በትልቅ ድምጽ የተናገረው አጫሉ ነው በኢትዮጵያዊነት አደረደለ ነገር ግን እንዳልኩሽ አንዳንድ መጥፎ ጥያቄዎች ከመስመርሽ ባያስቱሽም ለአፎ ለምታ ይዳርጉ ማለት አይቻልም አጫሉ እንደዚህ አይነት ነገር አያውቅም ጽፋለሁ ካለ በፈለገው ሰዓት ይጽፋል የትም ቦታማ አይመርጥም ብቻ ለመጻፍ የሚመቹ ነገሮችን ያገኝ እንጂ እንደዚህ ብዙ ክራይቴሪያ እንትን የለው ቶሎ በመጻፍ ደግሞ አሁን እሱ አንድ ጉዳይ ዛሬ ከገጠመው የዛሬ ሰርቶ ለነገ እንደዚህ የማድረስ ችሎታ አለው ነው አሁን የችሎታ አይለኝም ልጁ ሙሉ ሙዚቀኛ ነው የተፈጥሮ ድምጽ አለው ከዛ ውጪ የሙዚቃ ትምህርት ቤት ገብቶ ባይማርም ከሙዚቃ ጋር ረጅም ጊዜ ቆይቷል ከልጅነቱ ጀምሮ ወደ 16 አመት ምናምን ይመስለኛል ክለብ ውስጥ ገብቶ ኪቦርድ ላይ መድረስ በማይችልበት ሰዓት ወንበር ላይ ተቀምጦ ኪቦርድ እየተጫወተ ክለብ ውስጥ ይዘፍን ነበር አምቦ ውስጥ ማለት ነው ሜሎዲ ኪቦርድ ሲችል የሜሎዲ መሳሪያ ቻለ ማለት ነው ቀጥሎ የኡርጂ አዳማ ባንድ ውስጥ የባህል ድራም ይጫወት ነበር ይሄ ደግሞ ሪትም ቻለ ማለት ነው አንድ ድምጻዊ የኔቸር ድምጽ የተፈጥሮ ድምጽ ካለው
ከሜሎዲ መሳሪያ ከተጫወተ ከሜሎዲ ኪቦርድ አልኩሽ ግን ጊታርና ክራርም ይሞክራል ከምት ደግሞ ድራም ይችላል ድራምና የባህል ከበሮ ማለት ነው የተፈጥሮ ድምጽ አለው ግጥምና ዜማ መጻፍ ይችላል ስለዚህ ይሄ ሙሉ ሰው ነው ማለት ነው አንድ ድምጻይ ሙሉ ድምጻይ ነው ማለት ነው ስለዚህ የሚሰራቸው ስራዎች ተወዳጅ የማይሆኑበት ምክንያት የለም እነዚህ ነገሮች አሟልቶ ከያዘ ይሄ ነው የተለየ ነገር ያለው ይመስለኝ ካጫሉ ስራ የሚጣል የለም በጣም ከባድ ነው መምረጥ ግድ ከሆነ ግን ማለንጅራ ነው መመርጠው እኔም ወዶ አይነት አጻጻፍ ነው አጻጻፉም በግልጽ ስለ አንድ ነገር መጻፍና በስውር መጻፍ ይባል ማለንጅራ ላልገሎቶ ለምትባል ፍቅረኛው ነው ይዘፈነው እቺ ገሎቶ ስሟ ተቆላምጦ ነው እንጂ ገላኔ ነች ገላኔ ደግሞ ኦሮሚያ ልትሆን ትችላለች ግን እሱ የዘፈነው ስለ ገላኔ ነው በዛ ውስጥ ደስ የሚል ግጥም አጻጻፍ የዜማ አጻጻፍ ያው ያጫሉ ዘፈኖች ውስጥ የሚጣል የለውም ግን መምረጥ ካለብኝ ይሄን ዘፈን ነው መርጠው ቼ መጨረሻ ናት በደንብ ይዋል Roke ofitti dufte tabbatu tattafatan abbatu tattafatan